ያለው ቁራሌው አሮጌ ጫማ ያለው ቁራሌው ብልቃጥ ጠርሙስ ያለው ቁራሌው አሮጌ ጫማ ያለው ቁራሌው 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 ነኝ እኔ በጣም ጠቃሚ ነኝ ቆራሌው አሮጌ ጫማ ቅባት ጠርሙስ ኮርኮር ያለው አባቢ ቆራሌው አባቢ እንዴ ኧረ ተይ አንቺ የሴት ወንበዴ ኧረ ተይ አንጀቴን አስሬ የሰራሁትን ቤት ይኸው እየደበደብሽ በሬን አትገንጢው አስወጣኝ በቃ እስካሁን ይዘዋል እኮ በሩ ምን ሆነክ ነው እንዴ አላስወጣም በስንት ዓመት ያገኘሁትን ሌባማ አላስወጣም ምን አደረኩኝ እሺ ምን አርገሻል ብለክ ነው የዘጋክብኝ ምን አደረኩ አሁን ፖሊስ እጠራለሁኝ የምን ፖሊስ ነው የምትለው አንቺን ይዞ ወደ ማረሚያ ቤት ትታረሚያለሽ እኔም ደግሞ ትንሽ አረፍ እላለሁ ኧረ አባቢ ምን ማረሚያ ምን ፖሊስ ነው የምትወረው እኔ ምንም የወሰድኩት ነገር የለም ምን አደረግሽ ብለክ ነው ሲጀመር የቆለፍክብኝ አንቺን አስመስክሬን ትከባልክ መጀመሪያ ራስሽን አጋልጭ ይሻላል በእናትህ ይሙት ይዣለሁ እንደዛ አይነት ቀልድ አቀልድብኝ እኔ ላይ በህግ አምላክ ብዬሻለሁ በህግ አምላክ አሁን ደግሞ ሁለተኛ ወንጀል ማለት ነው በሬን አደብድቢ ብዬሻለሁ አደብድቢ እኔ ነግሬያለሁ በሩን ለመደብ ካልፈለግሽ በሩን ክፈትልኛ ታዲያ ተነቃቀናሃ ተኝቼ እንቅልፍ ሲወስደኝ እንዳለ ቤሳቢስቲ ሳይቀር ሙጠት አርገሽ እኮ ነው ራቆቴን ያስቀረሽኝ አንቺንማ አሁን እጅ ከፍንጅ ነው የማስይዝሽ እሺ አባቢ አንዴ በሩን ክፈተውና ቢያንስ እናውራ አንዴ ብቻ አላስወጣም እኮ አልኩሽ እኮ እንዴ ስሚ ይኸው አሁን እንግዲህ ገንዘቡን አልፈልግም የእናትዬን ቀን ይስጠኝ አልነካም ከዚህ በኋላ አንዴ ብቻ ክፈትልኝ በሩን በይ ቀጣፊ መልቲ ስሚ ያንቺ እናትሽን መሐላሽን እኔም ለምጄዋለሁ አዎ እና እሺ ታዲያ እስከ መቼ ነው እዚህ የምትቀመጠው እኔ አላስወጣም እኮ አልኩሽ እኮ እንዴ ብሩን አይደለ እንዴ ፈለግከው ምንድን ነው አቦ አሁን እንግዲህ ገንዘቡን አልፈልግም እዛው እግዚቢቱ ነው አብራችሁ እስር ቤት ግቡ አዎ ምንድነው እሺ ከፍተህ አናግረኝ እሺ ቢያንስ ሁላ ወጥመዴ ውስጥ ገብቶ እንዴት ነው የምለቀው ወይ ፈጣሪ እንዲሁ የሴት አለሌ የሴት ወንበዴ ወልጄ እንድታቃጥለኝ ይኸው እንዳቃጥልሽ መድኃኒዓለም ያቃጥልሽ ግን አቃጥልሻል ምን አለ እንደው አንድ ወንድ እንደው ምን አለ ሰፍሮብሽ እንደው ምን አለ መንታመንታውን እንደው ባዘረገፈሽ ልጅ ተቀዘቅሽ ነበር አንቺ ኪድያ አንቺ አባቢ ስልኬ የኔ ነው የሚጮኸው እስቲ እንዴ ቆይ ቆርቆሮ ነው ቆርቆሮ ያለው ነው የሚለው አባቢ እንዳታነሳ ስልኬን ነግሬያለሁ እንዳታነሳ ስልኬን ሄሎ ኧረ በር ላይ ቆሜያለሁ
ምን ሆነሽ ነው? ቆም ያለው አልኩሽ። ያው ቆራሌ ያው አታወራም እንዴ? ምን አይዘጋችሁ? አሁን ተቀባዩንም አቀባዩንም ቆራሌውንም ሌባውንም አምጥቼ እዚህ አጉራለሁኝ። አበቃ ሳጅን መጥቶ ለቃቅሞ ይወስድኛል። ያን ጊዜ ህግ ይዳኘናል እንጂ እንዳንቺማ አለልነትማ አበቃ አከተመ። ልጅም አይደለሽ በቃ ቆራሌው አሮጌ ጫማ ቅባት ጠርሙስ ቆርቆሮ ያለ ቆራሌው ምንድን ነው? ግቡ ግቡ እኮ ተደራጅተው መጥተው ይዘርፋሉ የሚባል እኮ ስለሰማሁ እሱን ጦርና አንካሴ ሳይ እኮ እንዳለ ውሃ ነው እኮ የሆንኩት። ቆይ እርስዎ ማን ኖት? እዚህ ቤት ነዋሪ ኖት እንዴ? አዲስ ተከራይ ነኝ። አዲስ ተከራይ ነኝ ማለት ከዚህ በፊት ተከራይተው የሚኖሩትስ? ወይ ለቀው እኮ ሄዱ። ለቀቁ? አዎ። ለምን? ማን ልቀቁ ብሏቸው እንዴ? እርሷስ ቢሆን ለማን ግቡ አላችሁ እዚህ ቤት እንዴ? ቆይ የሁለት ዓመቱን ሙሉ አልተፈራረሙም እንዴ? ለቀቁ። ቆይ እኔ ምን ታውቃቸዋለህ እንዴ? በደንብ እና ኪዲ በደንብ ነው። አንዴ ኪዲ እኮ ማለት እንዴት ያለች ደንበኛ የመሰለችው። አዎ ይሁን። ቆራሌው አሁን ይኸውልህ መቼም አንተ ጥሩ ሰው ነህ። አታልቅስ። ቆራሌው አታልቅስ እንዴ ና ቶሎ። አሁን ለማንኛውም እና ይኸውልህ ብዙ አይነት ብረት አለ። ለአጥር፣ ለመዝጊያ፣ ለመስኮት፣ ለበር የሚሆን ብዙ ነገር አለ። ቀምቶሃል፣ ትወስዳለህ። ጋሪ ላስመጣ። ምን ችግር አለ? ትወስዳለህ። ቆራሌው ምን ነው? ወይ ምንድን ነው እንደ ጋራጅ በራፍ አፍን የምከፍተው? የጠራሁ እኔ ነኝ አይደለ እንዴ? ቆራሌው የምን ስሙልኝ ነው? ስለ እንጀራ ነገር እኮ ነው እንጂ ምንድን ሌላ አይሆንም። ጋሽዬ እቺ ጫማ እንዴት ነች? የታጠበ ነው። ጋሽዬ እንደው ኪዲ ብትሆን ኖሮ ጋሽዬ ብረት ምን የመሰለ ብረቶች አሉ እያልኩ እርግንጎና ነጠላ ጫማ ትንጠለጠላል። ምን አይነት አመል ነው ያላችሁ? ቢሆንም ኪዲ ብትሆን ኖሮ እኮ እገዛው ነበር ጋሽ፣ እገዛው ነበር። ኧረ ኪዲ እውነት ጋሽ፣ እዚህ የታች ሰፈር ያለው አወቁት አስፓልቱን ተሻግሮ እዛ ደግሞ አንድ ሰራተኛ አለች፣ ፐደንበኛ እሷ ደግሞ ያልሸጠችልኝ ቀጣሪዎቿን ብቻ ነው ጋሽዬ። እውነት ቦትም ጋሽዬ በኪዲ ጊዜ ምን ያልተገዛ ነገር አለ? ኧረ እውነት በእርሶ ጊዜ ጫማ ተከለከልን ጋሽዬ። ይኸውልዎት ጋሽዬ በኪዲ ጊዜ እንዲህ ቁልቁል የሚወርድ ብረት የብረት ቱቦ ነበረ። አሁን ትዝታ ሆኗል። እንደው ቢጠፋ ማለት ነው ጋሽዬ፣ ቢጠፋ እንኳን እንጀራ በወጥ እንገዛ ነበር። እውነት ቆራሌው እንጀራ በወጥም ትገዛላችሁ? ደንበኛ ላለማስከፋት አይደለም እንጀራ በወጥ ጋሽዬ፣ ጉርሻ ሁሉ እንገዛለን። ታዲያ ጋሽዬ በሷ ጊዜ እኮ ይኸውልዎት ጫማ በሉ ሱሪ በሉ እንዴ ሌላው ቢቀር የወንድ ልጅ ቁምጣ ሁሉ እንገዛ ነበር። ግልገል ሱሪ ለመቀመጫውንማ አንሱብኝ ጋሽዬ። ወንበር ዱካው ባለ ሶስት እግሩ መቀመጫው እንዴ እንደው ቤተሰቦቿስ እንደው ጥቂት እንኳን አሳዝኗችሁ? ምን ያሳዝኑኛል? እነሱም ሰርቀው ነው ያከማቹት። አዋ ምን ነው ጨጓራው ቆራሌው ኧረ ጆሮዬ
ጮክብኝ አበላንቃን አላከክብኝ። ኧረ ምን ነው እንደው አለከለክሳ? አይዞህ እንዴት አላለከም መሰለ ብለት እያየሁ አዲስ ብረት ነው እንዴ? እኮ ይሄ መቼም ከዚህ ቀደም የነበሩት ተከራዮች ጋር ነበር እኔ እንደገባሁ አዲስ ነው ያስተከልኩት። እኮ ተጠራጠርኩ። ያንዴው እንደዚህ አይነት ፍርግርግ የለውም። ሞዴሉ አዲስ ነው። በጣም አታያ ሙሉት ግን ጋሽዬ ውስጥ ብረት ነው ወርቅ ነው ያሉኝ። ወርቅ ነው። እኔም ጠረጠርኩ እኮ ብረት እዚህ ውስጥ ምን ይሰራል? ማዳበሪያ እዚህ የዱቄቱም የጤፉም የዚህ ተመሳሳይ ማዳበሪያ ስላለ የራስህን ይዘህ ግባና ውልቅ ነው እንግዲህ ይደረጋል። ወርቅ በወርቅ ልንዋና ጎሽ እንደኔ ሙሉት ጋሽዬ አንድ ጊዜ የነፍስ አይደለም ሆቴል ይቀየር እኮ እኔ እልልሃለሁ። ቆራ ያለው ና እያልኩልህ ነው። ቆራ ያለው እያልኩልህ ነው። ቆራ ያለው አንዴ ግን የምልክት እና ወርቁ ጋሼ ምንድን ነው ጋሼ? ጋሼ አበቃ። አቀባዩም ተቀባዩም አንድ ላይ ይሄ ነው። ከዚህ በኋላ እንግዲህ ህግ ይዳኘናል። አሁን ለሳጅን ይደወልለታል። እገታ ነው ጋሼ። ተውን የገንዘብ ቆራሌው ማን ነው ጋሼ? ብር ያለው ብለው ሊበላ የለኝም። ምን ነው ኪዲ ከአባትሽ ጋር ተመሳጥረሽ ሰርፕራይዝ ማድረግሽ ነው። የምን ሰርፕራይዝ የምታወራው? አዎ ደወልኩ። አታወሪም? ተጠርተህ ማንም ሰው ሳይመጣ አትሄድም እንዴ? ምንድን ነው የምትሰራው? ስልክ ምን አስደወለ? ምንድን ነው ዝም ብዬ የምሄደው? ስራ አይደል እንደ የመጣሁት? ስራ ይለኛል እንዴ? አቡ ምን አይነት ፋራ ነው? አስበላኝ ነው። አባቢን እኮ ነው ስታወራ የነበርከው እስካሁን። እንዴ እኔ ሌላ ተከራይ ነኝ አለ። እሺ አልኩኝ። ግባ ብረት አለ አለኝ። እሺ አልኩ። መጣሁ። ይኸው ለቀሻለ ተባልሽው ቁጭ ብለሻል። እንዴ 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 ኬዱ ክፉ ነሽ ኬዱ። ምን ሆንክ? ይሄን የመሰለ ዕቃ ይዘሽ እስከዛሬ ሳትሸጪ ክፉ ነሽ። አንተ በጣም ስማርት ፋራ ነህ። አሁን በዚህ ሰዓት እንዴት እንደምንወጣ ነው እንጂ ማሰብ ያለብህ ዕቃ ምናምን ትላለህ። እናትህ